ወደ ትምህርታችን እንሄዳለን። እግዚአብሔር አምላካችን ሊያስተምረን ሊመክረን ቅዱስ ፈቃዱ ይሁንልን። ዛሬ የምንማርበት የትምህርታችን ርዕስ ከመጽሐፍ ቅዱስ የተገኘ አይደለም። እስቲ ምለውን ትላላችሁ አብራችሁ ከኢትዮጵያ ቤተክርስቲያን በሉ የመስቀሉ ተከታዮች በዚህ ርዕስ ተነስተን እንማራለን። እግዚአብሔር አምላካችን ሊያስተምረን ሊመክረን ቅዱስ ፈቃዱ ይሁንልን። እንደው አስተማሪ ቢገኝ እኔ ራሴ አስተማሪ የምፈልግበት ቀን ነው የዛሬው ቀን። ነገር ግን የሚያጽናና የሚያስተምር ማን ነው? እግዚአብሔር ነውና ቀደም ሲል ርዕስ ያደረግነው ቃል ከመጽሐፍ ቅዱስ ላይ ሳይሆን በዚህ ሳምንት እንግዲህ ቤተክርስቲያናችን ሀገራችን ትልቅ ጭንቀት ላይ ያለችው ትንሣኤ ካከበርን በኋላ ሌላ ሕማማት እያከበርን ነው ያለነው። ይህ ሳምንት ለኢትዮጵያውያን እጅግ አስጨናቂ ሳምንት ነው። በእውነት አሁን ያገኘነውን ቃል የተናገሩት ወንድሞቻችንን በግፍ በጭካኔ ያረዱ ጨካኝ ሰዎች ለምን እንደገደሏቸው ምክንያቱም ሲናገሩ ከጠላት የኢትዮጵያ ቤተክርስቲያን የመስቀሉ ተከታዮች ብለዋል። እስኪ አብረን እንበል። ከጠላት የኢትዮጵያ ቤተክርስቲያን የመስቀሉ ተከታዮች ነን አይደለንም? አዎ፣ ጠላትነቷ ቤተክርስቲያን ለሰይጣን ነው። ጠላትነቷ ለአጋንንት ነው። ጠላትነቷ ለማያምኑባት ነው እንጂ በእውነት ቤተክርስቲያን ጠላት አልነበረችም። ወንድሞቻችን በታላቅ ጥንካሬ በታላቅ ቆራጥነት ያላንዳች ፍርሃት በበረሃ በባህር ዳርቻ ተንበርክከው እንደ እንስሳ ሲታረዱ አይተናል። በእውነት የሰማዕታቱ በረከት ይደርብን። የኢትዮጵያ ቤተክርስቲያን ጠላት የምትሰኘው ለአጋንንት እግዚአብሔርን ለማያውቁ ሰዎች ነው። መጽሐፍ ቅዱስን የሚያውቅ ሰው እማምን ከሆነ በእግዚአብሔር እንደ ኢትዮጵያ የሚጠላው ሀገር የለም። ምክንያቱም በመጽሐፍ ቅዱስ የመጀመሪያው መጽሐፍ ኦሪት ዘፍጥረት ላይ ብቸኛ ስሟ የተጻፈ ሀገር ማናት? ኢትዮጵያ ናት። ገና መጽሐፍ ቅዱስን የሚገልጥ ሰው ለመጀመሪያ ጊዜ የሚያገኛት ሀገር ኢትዮጵያ ናት። ከዚህ በኋላ ደግሞ እግዚአብሔር በመጽሐፍ ቅዱስ ከ40 ጊዜ በላይ ኢትዮጵያ የሚለውን ስም አጽፏል። ከእስራኤል ቀጥሎ ብዙ ጊዜ ስሟ በመጽሐፍ ቅዱስ የተጻፈ ብቸኛ ሀገራችን ኢትዮጵያ ናት። የተጻፈው ደግሞ በክፉ አይደለም። በአብዛኛው ስለ ኢትዮጵያ የተጻፈበት ቦታ እግዚአብሔር ስለዚህች ሀገር ያለውን ፍቅር፣ እግዚአብሔር ለዚህች ሀገር ያለውን ቃል ኪዳን የሚያሳይ ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ተመልከቱ፣ ኢትዮጵያ እጆቿን ወደ እግዚአብሔር ነው የምትዘረጋው ብሎ ቅዱስ ዳዊት ለጸሎት፣ ለምህላ፣ ለልመና ወደ እግዚአብሔር ኢትዮጵያ እጆቿን ትዘረጋለች ብሎ ተናግሯል። ይኸው ነቢይ ቅዱስ ዳዊት በሌላ ስፍራ ደግሞ የእባቡን ራስ ቀጠቀጥክ፣ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው ይላል። ለኢትዮጵያ ሰዎች ምን ሰጣቸው? ተመልከቱ። በዓለም ላይ አሁን እንደ ኢትዮጵያ የተራበ ሀገር አለ? የለም እኮ። በረሃብ ነው የምንታወቀው። መጽሐፍ ቅዱስ ግን ለኢትዮጵያ ሰዎች ምግባቸውን ሰጣቸዋል። እንዴት አይነት ንግግር ነው ያስብላል። እንደው የዘበት ይመስላል። አይደለም። ለሌሎች ያልተሰጠ ለኢትዮጵያውያን የተሰጠ ምግብ ቢኖር ሃይማኖት ነው። በእውነት ኢትዮጵያ በስጋዊ አይን ስናያት ከሌሎች መጨረሻ ናት። በመንፈሳዊ አይን ስናያት ግን ከሌሎች በላይ ናት። ለሌሎች ያልተሰጠ ምግብ የእግዚአብሔር ቃል፣ ለሌሎች ያልተሰጠ ታቦተ ጽዮን፣ ለሌሎች ያልተሰጠ መስቀል፣ ሃይማኖት፣ ከሁሉ በላይ እጅግ ድንቅ የሆነ ዜማ ለኢትዮጵያ ሰዎች ተሰጥቷል። ስለዚህ ቅዱስ ዳዊት ለኢትዮጵያ ሰዎች ምናቸውን ሰጣቸዋል? ምግባቸውን ሰጣቸው። የእባቡን ራስ የዲያብሎስን ራስ ቀጠቀጥ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ብሎ ተናግሯል። በእውነት ኢትዮጵያ ምግብ እንደተሰጣት የሚያሳየው ሌላው ዓለም የምስጋና ቀን ብሎ በዓመት አንድ ጊዜ ያከብራል። ታንክስ ጊቪንግ ዴይ ተብሎ ማለት። በኢትዮጵያ ቤተክርስቲያን ግን የምስጋና ቀን መቼ ነው? ዓመቱን ሙሉ ነው። 365ቱንም ቀን እግዚአብሔርን የምታወድስ ሀገር ናት። ስለዚህ መጽሐፍ ቅዱስ ስለ ኢትዮጵያ የሚናገረው ነገር በእውነት እግዚአብሔርን ለማያምኑ ሰዎች ኢትዮጵያን ጠላት ቢሉ ምክንያታዊ የሚያደርጋቸው። በሌላ ስፍራ ደግሞ እግዚአብሔር ይባስ ብሎ የተናገረው ቃል ምንድን ነው? እስራኤላውያንን እንደሚወዳቸው ለማሳየት ሲናገር በትንቢተ አሞጽ ላይ እናንተ የእስራኤል ልጆች ሆይ እወዳችሁ የለ ወይ ለማለት ሲፈልግ እናንተ የእስራኤል ልጆች ሆይ ለኔ እንደ ኢትዮጵያ ልጆች አይደላችሁምን ብሎ ተናግሯል። እንደነማን አይደላችሁ?
አንድ ሰው አሁን የጎረቤት ልጅ የሚወድ ከሆነ እኔ እንደ ልጅ አይደል ወይ ማይ ይላል አይደል? እንደ ገሌ አይደል ወይ ማይ። እግዚአብሔር ለእስራኤላውያን በእውኑ እናንተ እስራኤላውያን እንደ ኢትዮጵያ ልጆች አይደላችሁም ይላል። በሌላ ስፍራ ደግሞ በእውነት ነብር ዥንጉርጉርነቱን ሊለውጥ ይችል ይሆናል፣ ኢትዮጵያዊ ግን መልኩን ሊለውጥ አይችልም። መልካችን ሃይማኖታችን፣ መልካችን ማንነታችን ነው። ስለዚህ የኢትዮጵያ ቤተክርስቲያን ጠላት ብትሰኝ በእውነት እግዚአብሔርን በሚጠሉ ዘንድ የሚገባት ነው። በሐዲስ ኪዳንም ሌሎች ሐዋርያትን ገለው አሰቃይተው በስንት ችግር ክርስትናን ሲቀበሉ ኢትዮጵያ አንድም ሐዋርያ ሳትገል ራሷ ሐሳብ አቅርባ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው ብላ ክርስትናን የተቀበለች ሀገር ናት። በእውነት የዚህች ሀገር ልጆች ስላደረገን ስሙ የተመሰገነ ነው። ስለዚህ የጠላት የኢትዮጵያ ቤተክርስቲያን ቢባል ምንም አይደል። ከዚያ ምን ይላሉ? የመስቀል ተከታዮች የገደልነው ብለዋል። በእውነት ጌታ ምን አለ በቃሉ? የሚወደኝ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ምን ይበል ይከተለኝ። ሳያውቁት ለሰማዕታቱ እጅግ ጥሩ ስም የሰጡት። በመጽሐፍ ቅዱስም ሳይታወቅ ስም የሚሰጥ ሰው አለ። ጲላጦስ ክርስቶስን ሲሰቅል ኢየሱስ ናዝራዊ ንጉሥ አይሁድ፣ ናዝራዊው ኢየሱስ የአይሁድ ንጉሥ ብሎ በሶስት ቋንቋዎች በግሪክ በዕብራይስጥ አጽፎ በአራማይክ አጽፎ ከክርስቶስ መስቀል ላይ ሰቀለው። አይሁድ ተቃወሙ። የአይሁድ ንጉሥ ነኝ ብሎ አልበል እንጂ የአይሁድ ንጉሥ ነው ብለህ ጻፍ አሉት። ጲላጦስ ግን የጻፍኩትን ምን ብያለሁ ጽፌያለሁ አለ። በእርግጥም ክርስቶስ የአይሁድ ንጉሥ ነው አይደለም? የአይሁድ ብቻ ሳይሆን የዓለም ሁሉ ንጉሥ ነው። ተመልከቱ። አንዳንዴ ሳይታወቅ የሚነገር ንግግር ትክክለኛ ንግግር ሆኖ እናገኘዋለን። ቀያፋ የተባለ ደግሞ የአይሁድ ሊቀ ካህናት ክርስቶስ ሲሰቀል ለማለት አንድ ንግግር ተናግሮ ነበር። ተቆጣና ምን አለ? ሕዝቡ ሁሉ ከሚበጠበጥ አለ ስለ ሕዝቡ አንድ ሰው ቢሞት ይሻላል አለ። ክርስቶስ እንዲሞት እኮ ነው። ስለ ሕዝቡ ስንት ሰው ቢሞት ይሻላል? ክርስቶስ የሞተው ስለማን ነው? ስለ ሕዝቡ ነው። ተመልከቱ። መንፈስ ቅዱስ የሚያናግራቸው አሉ። እነዚህም ወገኖቻችን ከጠላት የኢትዮጵያ ቤተክርስቲያን የመስቀሉ ተከታዮች ብለው ገልጸዋቸዋል። በእውነት የመስቀሉ ተከታይ መባል ክብር ነው። እንግዲህ በቤተክርስቲያን እንዲህ ያለው ጊዜ ለንግግር በጣም አስቸጋሪ ነው። ሁላችንም እንታወቃለን። ማዘን ይኖርብን ይሆን? መደሰት ይኖርብን ይሆን? ምን እንደምንል አናውቅም። ሀገሩ ሁሉ እየተበጠበጠ ነው። ሰው የማይለው ነገር የለም። ግማሹ ፖለቲካ ያወራል፣ ግማሹ የዘር ጉዳይ ያወራል፣ ግማሹ የሚናገረው አጥቷል። አስቸጋሪ ዘመን ነው በእውነት የሰማዕትነት ዘመን። ቤተ ክርስቲያን ግን የሰማዕትነት ዘመን የመጀመሪያ ታሪኩ አይደለም። ክርስቶስ ቤተ ክርስቲያንን የመሰረተው በምንም መሰረትነት አይደለም። በምኑ ነው? በደሙ ነው። ተመልከቱ። ገና ከመነሻው በደም የተመሰረተች ቤተ ክርስቲያን ናት ያለች። ቤተ ክርስቲያን መከራ ፈርታ አታውቅም። እንዲያውም አርማዋ መስቀል ነው። መስቀል ክርስቶስ ምን ያደረገበት የተሰቃየበት ነው። ተመልከቱ። መከራ የምትፈራ ቤተ ክርስቲያን ብትሆን መስቀልን በእውነት አርማዋ አታደርግም ነበር። አምላካችን ተናዞልን የሞተው መከራውን ለኛ ለክርስቲያኖች አባቶ ያለ ሲጸልይ ብትወድስ ይህች ጽዋ ከኔ ትለፍ አለ። ይህች ጽዋ ከኔ ትለፍ ማለት ይህን ለመቀበል ፈቃደኛ ወደሆኑ ወደ ሌሎች ክርስቲያኖች ከኔ ትተላለፍ፣ እነሱም ተቀብለው ይህችን ጽዋ የሞትን መከራ ምን ይበሉ ይቀበሉ ብሎ ተናዞልን የሄደው ይህንን ነው። ለሐዋርያትም እንዲህ አላቸው፣ በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን ምን ብየዋለሁ አሸንፌዋለሁ። ዓለም ቢጠላችሁ እንዳትደነቁ፣ ከእናንተ አስቀድሞ መጀመሪያ ማንን ጠልቶኛል አለ? እኔን ጠልቶኛል አለ። ከመምህሩና ከተማሪው የሚበልጠው ተማሪው መምህሩ ነው። መምህሩን ከጠሉት ተማሪውን ቢጠሉት ምን ያስደንቃል? እንዲያውም ጨምሮ እንደ በግ በተኩላ መካከል እልካቸዋለሁ። አሁን በግ በተኩላ መካከል ስትሄድ ለምን ተተናኮሉ ልትል አትችልም። ተኩላ ስለሆኑ የሚጠበቅ ነገር ነው። እንደ በግ በተኩላ መካከል ልካቸዋለሁ። ስለዚህ የእያንዳንዱ የክርስቲያን መልኩ በተኩላዎች መካከል ያለ በግ ማለት ነው። ችግር ሳይደርስበት ክርስትና ሊኖር አይችልም። በእውነት አምላካችን ይህችን ነግሮን ነው። አባቶቻችን ይህንን ሲያብራሩ ክርስቲያን እንደ ነፍስ ነው ይላሉ። ዓለም ደግሞ እንደ ስጋ ናት። ሰው ሁለት ነገር አለው፣ ነፍስና ስጋ አለው። ሰው ሞተ የሚባለው ምኑ ከምኑ ሲለያይ ነው። እየሰማችሁ ነው? ነፍሱ ከስጋው ሲለይ ነው። ክርስቲያን እንደ ነፍስ ነው፣ ዓለም ደግሞ እንደ ስጋ ናት። ዓለም ያለ ክርስትና የሞተች ናት። ስጋ ያለ ነፍስ ምን ያለ ነው? የሞተ እንደሆነ ክርስትና ሳይኖር ይህች ዓለም ሙት ናት። ሕይወት የሰጠው ለዓለም ክርስትና ስለሆነ ማለት ነው። ነገር ግን ስጋችን ነፍሳችንን ሁሌ እንደጨቆነች ነው። ስጋችን ነፍሳችንን ሁሌ እንዳንገላታቻት ነው።
የምትፈልገውን እንዳታደርግ እንዳሰቃየቻት ነው የምትኖረው። ዓለም ላይ ያሉ ክርስቲያኖችም ስጋቸው በተባለው በዚህ ዓለም ብዙ መከራ ይደርስባቸዋል። ነገር ግን ነፍስና ስጋ የፈለገ አብረው ቢሆኑ መለያየታቸው ይቀራል አይቀርም። ከሁለቱ ስጋ ፈርሶ በስብሶ ሲቀር ዘላለም የምትኖረው ማን ናት? ነፍስ ናት። ክርስቲያን ነፍስ ነው። ለዚህ ይቻለም ይቻለም ትጠፋለች፣ ሰማይና ምድር ያልፋሉ። ክርስቲያን ግን አምኖ እስከተገኘ ድረስ የዘላለም ሕይወትን ይወርሳል። ስለዚህ መከራን አለመቀበል በእውነት ክርስትናን አይገልጽም። ሰማዕታት ሆኑ ሲባል ሰምተናል። ክርስቲያኖች እየሰማችሁ ነው ወንድሞቻችን? ሰማዕታት ሆኑ። አሁን ሰማዕት የሚለውን ቃል ለሆነ ላልሆነው እየተጠቀምነው ያለ ቦታው እየገባ ትርጉሙን አጣ እንጂ አሁን ለምሳሌ በአገር ቤት በእርስ በርስ ጦርነት የሞቱ ሰዎች ሐውልት ሲሰራ የምኖች ሐውልት ነው የሚባለው? የሰማዕታት ነው የሚባለው። በሆነ አደጋ የሞቱ ሰዎችም ሐውልት ሲሰራ ሰማዕታት ነው የሚባለው። ነገር ግን ትክክል አይደለም። ሰማዕት ማለት በእንግሊዘኛው ማርቲር ማለት ቀጥተኛ ትርጉሙ ምስክር ማለት ነው። ምን ማለት ነው? ምስክር ማለት ነው። ለማን ነው የመሰከሩት? ለክርስቶስ ነው። አምላካችን ከማረጉ በፊት ሐዋርያትን ሰበሰባቸውና ሂዱና ለዓለም ሁሉ ወንጌልን ስበኩ፣ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ተናግሯል። እስከ ዓለም ፍጻሜ ድረስ በዓለም ሁሉ ዞራችሁ ትመሰክሩልኛላችሁ። ስለመሰከሩ ሞቱ። በዚህ ምክንያት ለክርስቶስ ብሎ የሞተ ሰው ምን ተብሎ ይጠራል? ሰማዕት ማለት ምን ማለት ነው? ምስክር ማለት ነው። በሌላ ምክንያት የሞቱ ሰዎች ሊኖሩ ይችላሉ። አርበኛ ሊባሉ ይችላሉ፣ ሊደነቁ ይችላሉ። ሰማዕት ለመባል ግን ስለማን ሲሉ መሞት ያስፈልጋል? ስለ ክርስቶስ። ቤተ ክርስቲያን ስለ ክርስቶስ ሰብከው የሞቱ ብዙ ሰማዕታት አሉ። የቤተ ክርስቲያን ታሪክ ራሱ የሰማዕታት ታሪክ ነው። ወደ ኋላ እንደው ልመልሳችሁ። የትናንቱን ካላየን የዛሬው ያስደነግጠናል፣ ያሸብረናል። የቆምንበት መሰረት ምን እንደሆነ ስለማናውቅ ስለ ሃይማኖታችን የጠነከረ ነገር ስለሌለን በጥቂት በትር ብዙዎቻችን እንናወጣለን። ስለዚህ እስቲ የትናንትናዋ ቤተ ክርስቲያን እንዴት ነበረች? በክርስቶስ ደም መመስረቷ ብቻ አይደለም። 11ዱም ሐዋርያት አሰቃቂ በሆነ ሁኔታ ነው የሞቱት። 11ዱም ሐዋርያት። ቅዱስ ዮሐንስ ብቻ አልሞተም፣ እግዚአብሔር ወስዶታል። ጊዜው ይርዘም እንጂ ተመልሶ ይመጣል። እሱም እንደ ወንድሞቹ እንደ ሐዋርያት መከራን ተቀብሎ ሰማዕት ይሆናል። ቤተ ክርስቲያን ያለ ሰማዕትነት ታሪክ የላትም። የመጀመሪያዋ ቤተ ክርስቲያን የተስፋፋችው ክርስትና እንደዚህ በአደባባይ ሰው ቁጭ ብሎ እየተሰበከ በወንጌል በትምህርት አይደለም፣ በደም ነው፣ በመሞት ነው። ክርስቲያኖች ለመጀመሪያ ጊዜ ዓለምን ክርስቲያን ማድረግ የቻሉት ለዚህ ነው ጠርጡለስ የተባለ የውጭ ሀገር ሰዎች ተርቱሊን የሚሉት፣ እኛ ጠርጡለስ የምንለው የቤተ ክርስቲያን ሊቅ አለ። ምን አለ? ክርስቲያንን መግደል ማለት የክርስቲያንን ደም ማፍሰስ ማለት አለ ክርስቲያን እንዲበቅል መዝራት ማለት ነው አለ። እየሰማችሁ? የአንድ ክርስቲያን ደም ፈሰሰ ማለት በዛ ክርስቲያን ደም ምክንያት ሌሎች ብዙ ክርስቲያኖች ምን ይላሉ? ይበቅላሉ። ለዚህ ነው ክርስቶስ በዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ እንዲህ ብሎ ተናግሯል። የስንዴ ቅንጣት ወደ ምድር ወድቃ ካልበሰበሰች ልታፈራ አትችልም፣ ብቻዋን ትቀራለች። ብትሞት ግን ብዙ ፍሬን ታፈራለች አለ። እስኪ በሉ ብትሞት ግን ብዙ ፍሬን ምን ትላለች? ታፈራለች። ስለዚህ ሰማዕታት ደማቸው ሲፈስ በእነሱ ደም መፍሰስ ምክንያት ቤተ ክርስቲያን ብዙ ክርስቲያኖችን አግኝታለች። እንደውም የሰማዕታቱን ጥንካሬ እያዩ የሰማዕታቱን አንገት ሊቆርጡ ሰይፍ ተሰጥቷቸው የቆሙ ወታደሮች ሰማዕታቱ ሲሞቱ ሲያዩ፣ ጥንካሬያቸውን ሲያዩ ለምን ብለው ነው የሞቱት ብለው የነሱን ጥንካሬ አይተው ብዙዎች ክርስቲያን ሆነዋል። ቅዱስ ጊዮርጊስን ያን ሁሉ ጊዜ ደጋግሞ መግደል ያስፈለገው ለምንድን ነው? ሲሞት ሲያስነሳው፣ እግዚአብሔር ሲሞት ሲያስነሳው። ቅዱስ ጊዮርጊስ አንዴ የሞተ እንዳይመስላችሁ። የሱ ሞት የአንዴ ሞት ብቻ አይደለም፣ 7 ነው። ተመልከቱ። እግዚአብሔር ያስነሳው ነበር። ለምንድን ነው የሚያስነሳው? እስር ቤት ቢወረውሩት አብረውት የታሰሩትን አሳምኖ ይወጣል። ከንጉስ ፊት ቢቀርብ ንጉሱ ባያምን የንጉሱ መኳንንት ከጎን ያሉት የጊዮርጊስን ጥንካሬ አይተው ያምናሉ። ያንን ሁሉ ስቃይ ሲቀበል የቻለው የሱ ደም መፍሰስ ለብዙ ክርስቲያኖች ዘር ስለሆነ ነው። ለዚህ ነው ሊቁ የቤተ ክርስቲያን አባት ምን አለ? ጊዮርጊስ ሆይ አለ ለስቃዩ ራሱ ስቃይ ሆንክበታል። ለስቃዩ ምን ሆንክበት? ማሰቃያው ራሱ በጊዮርጊስ ተሰቃየ። ሰማዕትነት ድካም አይደለም። በእውነት አሁን ስናይ የወንድሞቻችንን መከራ መሳሪያ በያዙ ፊታቸውን በሸፈኑ በጨካኝ ሰዎች መንገላታቸው ነው የሚታየው። ከተያዘው መሳሪያ በላይ ግን የሰማዕታቱ አጥንት የጠነከረ ነው። በእውነት እነሱ በድፍረት ፊታቸውን ገልጠው እያዩ ያለ ፍርሃት አይተናቸዋል። የሚገድሏቸው ግን ፈርተው ፊታቸውን ምን አድርገዋል? ሸፍነዋል።
ድል ነው ይሄ ለክርስትና። በእውነት ቤተክርስቲያን የምትቆራበት የሰማዕታት ሞት። ቅዱስ ጊዮርጊስ ያንን ሁሉ መከራ ሲቀበል በሱ ምክንያት ብዙ ሰዎች ክርስቲያን የሆኑ ነበር እና ክርስትና የተስፋፋው ራሱ በሰማዕትነት ነው። በተለይ እንደው ዝርዝር ታሪኩን ለመናገር ጊዜውም ሁኔታው ማይበቃ ነው። 10 ነገስታት ሮማውያን ነገስታት ተነስተው ነበር በተከታታይ። የመጀመሪያው ኔሮን የሚሉት እኛ ኔሮን የምንለው ቄሳር ነው። ከሱ በኋላ ወደ 10 የሚሆኑ ሮማውያን ነገስታት ተነስተዋል። ለ300 ዓመት ቤተክርስቲያን ተሰቃይታለች። ክርስቲያኖች አንገታቸው ተቀልቷል። ከአንበሳ ጋራ እንዲዋጉ ከነብር ጋራ እንዲታገሉ በአደባባይ ግላዲያተር የሚባል ቦታ አሁንም ድረስ የሚጎበኝ ማለት ነው። በሮም ግዛት ውስጥ ሰዎች እየሄዱ እንደ መዝናኛ ክርስቲያኖች ከአንበሳ ጋር ሲታገሉ የሚመለከቱበት የሰማዕታት ዘመን ነበር። በረከታቸው ይደረግልን። እንደዚህ አድርገው ነው ወደኛ ያደረሷት ክርስትናዋን ማለት ነው። አግናጢዮስ ምጥው ለአንበሳ የተሰጠ አግናጢዮስ የሚባል አባት አለ። ታስታውሱ ከሆነ ጌታ አንድ ቀን እያስተማረ ያለ እንደዚህ ሕፃን ካልሆናችሁ መንግስቴን ምን አትሉም ብሎ አንድ ሕፃን አቅፎ ነበር። ይህ ያቀፈው ሕፃን አግናጢዮስ ይባላል። በኋላ ክርስትናን በደንብ ተምሮ ሊቀ ጳጳስ ሆኖ አገልግሏል አንጾኪያ በምትባል ሀገር። በመጨረሻም ለአንበሳ ተሰጥቶ ነው የሞተው። ከመሞቱ በፊት ግን ምን ይል ነበር? እባካችሁ ጊዜ አትፍጁ፣ ውሰዱኝ ወደ አራዊቱ ይል ነበር። ንገሯቸው እንዳይተውኝ፣ በጥርሳቸው አንዳች እንዳያስቀሩ፣ ምድር ላይ ምንም እንዲቀረኝ አልፈልግም። እነሱ እንደ ወፍጮ ናቸው፣ እኔ ለክርስቶስ እንደ ንጹሕ ስንዴ ነኝ። በእነሱ ተፈጭቼ በሰማያት ለአምላኬ ህብስት ሆኜ ልቀርብ እፈልጋለሁ አለ። በረከቱ ይደረብን። ሰማዕታቱ ወደ ሰማዕትነት ሲሄዱ እያለቀሱ አልነበረም። እኛ ለበዓል፣ ለሰርግ፣ ለድግስ ንጹሕ ልብስ አዘጋጅተን እንደምንጠብቅ ነጭ ልብስ አጥበው አዘጋጅተው የሚጠብቁት ለሚታረዱበት ቀን ነበር። ወደ ሰማዕትነት ሲሄዱ እየዘመሩ ማለት እየጮሁ አይደለም፣ እየዘመሩ እየተደሰቱ። እንደዚህ ሆና ነው ቤተክርስቲያን እኛ ጋር የደረሰችው። ይህ ዓለም አቀፉ ነው። በኢትዮጵያም በእውነት ሰማዕታት እኮ አሉን አሉን። በእውነት በሀገራችን በኢትዮጵያ ኦርቶዶክስ ቤተክርስቲያን በግራኝ መሐመድ ዘመን ስንት ምዕመናን ተጨፍጭፈዋል። ስንት ካህናት ታርደዋል። ስንት አብያተ ክርስቲያናት ተቃጥለዋል። ገዳማትን ስጎበኙ ግራኝ አህመድ ነው እንዲያደረገው የሚል ታሪክ ሲነገር አልሰማችሁ? አዎ፣ ብዙ ክርስቲያኖች አንገታቸውን ለሰይፍ ሰጥተዋል። ማተባችንን አንበጥስም ብለው አንገታቸው ተበጥሷል። በመከራ ነው ቤተክርስቲያን እዚህ የደረሰችው። ዮዲት ጉዲት የተባለችም ሴት እንዲሁ ተነስታ ብዙ አብያተ ክርስቲያናትን አቃጥላለች፣ ካህናትን ገድላለች። የሚገርመው የቤተ ክርስቲያን መጽሐፍት ወደኛ እንዲደርስ የብራና መጽሐፍት ወደኛ እንዲደርስ ዋሻ ውስጥ ተደብቀው ተሰብስበው ማለት ነው መነኮሳቱ የሚበሉት የሚጠጡት ሳይኖራቸው ያን የብራና መጽሐፍ እንደታቀፉ እዛው በረሃብ ሞተው ከአጽማቸው ውስጥ መጽሐፍት ተፈልቅቀው ወደኛ የደረሱ መጽሐፍት አሉ። በረከታቸው ይደረብን። እንደዚህ ሆነው ነው ወደኛ ይችን ሃይማኖት ያመጡት። በአፄ ሱስንዮስ ዘመን ደግሞ የካቶሊክን እምነት ተቀበሉ ተብለው ገበሬዎቹ ሳይቀሩ ምንም በማያውቁት ማለት ነው ስንት ኪሎ ሜትር እየሄዱ በእግራቸው በፈረስ በአህያ እየተጓዙ እኛ ክርስቲያን ነን ተዋህዶ ነን ሰማዕትነት አያመልጣችሁ እየተባባሉ እየተጠራሩ ሄደው አንገታቸውን ለሰይፍ ሰጥተዋል። በረከታቸው ይደረብን። ስለዚህ የቤተ ክርስቲያን ታሪክ በሙሉ የሰማዕትነት ታሪክ ነው፣ የሰማዕታት ታሪክ ነው። እንግዲህ ሰማዕትነት የቤተ ክርስቲያን ታሪክ መሆኑን የሚያሳየው ኢኮኖሚካል ካውንስልስ ወይ የቤተ ክርስቲያን ጉባኤያት የሚባሉ አሉ። እኛ የምንቀበላቸው ጉባኤ ኒቄያ፣ ጉባኤ ኤፌሶን፣ ጉባኤ ቁስጥንጥንያ የሚባል በቤተ ክርስቲያን ታሪክ መናፍቃን ባነሱት ክርክር መልስ ለመስጠት አባቶች የተሰበሰቡበት ዘመን ነበረ። በ323 ዓመተ ምህረት በኒቄያ አሪዮስ የተባለ ሰው ለማውገዝ አባቶቻችን ስብሰባ አድርገው ነበር። የሰማችሁ በዚህ ስብሰባ ላይ 318 ሰዎች ነበሩ። ሊቃነ ጳጳሳቱ ስንት ናቸው? 3 ምዕት ይላሉ አባቶች። ሰምታችሁ 3 ምዕት ማለት 318 ሊቃውንት ማለት ነው። እነዚህ አባቶች 318 ሆነው ይሰበሰቡ ነበር። አብዛኞቹ የአካል ጉዳተኞች ነበሩ። እጁ የተቆረጠ፣ ዓይኑ የከፋ፣ መሄድ የማይችል ተደግፎ የመጣ በዱላ መሄድ፣ ብዙዎቹ የአካል ጉዳተኞች ነበሩ። ለምን? ከጉባኤ ኒቄያ በፊት የነበረው ዘመን የሰማዕታት ዘመን ነው። ያልተደበደበ ጳጳስ አልነበረ፣ ያልተቀጠቀጠ። በተለይ ከሁሉ የሚገርመው ቶማስ ዘመርአስ የተባለ አባት ነው። ቅዱስ ቶማስ ዘመርአስ ከማሰቃየታቸው ከጭካኔያቸው ብዛት በየቀኑ እየመጡ አንድ አካሉን ይቆርጡት ነበር። በየቀኑ እየመጡ ሃይማኖትን ካልካልክ እያሉ በየቀኑ እየመጡ አንድ አካሉን ይቆርጡት ነበር። መጨረሻ መቁረጥ የማይችሉበት ደረጃ ሁሉንም ቆርጠው ሲጨርሱ ጉድጓድ ውስጥ አሉት።
ይሞታል ብለው ሲጠብቁ አንዲት የተባረከች ሴት ወደዛ ጉድጓድ ሄደች። ምግብ ስትሰጠው በኋላ የሰማዕትነት ዘመን አቆመ። ቆስጠንጢኖስ ንጉሥ የሚባል ተነሳ። ኮንስታንቲኖፕል ማለት ነው። እሱ ተነስቶ የሰማዕትነት ዘመን አበቃ። ይህ አባት እግሩም እጁም ተቆርጧል፣ መሄድ አይችልም። ስለዚህ በዘንቢል ይዘውት ነበር ወደ ኒቅያ ጉባኤ መጡት ማለት ነው። ሲመጣ የአባት ከመንገድ አርዮሳውያን የአባት ከመጣ ተከራክረን ልንረታው አንችልም ብለው የመጣበትን አህያ ጥቁርና ነጭ አህያ ነበረ። ሁለቱንም አረዷቸው። እየሰማችሁ ነው? ወደ ጉባኤው እንዳይመጣ ማለት ነው። ቅዱስ ቶማስ ዘመራስ ወደ ጉባኤው እንዳይመጣ አረዷቸው ሁለቱንም አህዮች። እሱ ግን ምንም ችግር የለውም አለና ጸልዮ እባክህ አምላኬ ሆይ እነዚህን አህዮች ይወስጣቸው አለና የጥቁሩን አህያ አንገት ነጩ ላይ የነጩን አህያ አንገት ጥቁሩ ላይ አደረጉ። ሁለቱም ተነሱ፣ ወደ ጉባኤው ሄደ። እግዚአብሔር የተመሰገነ። ወደ ጉባኤው ሲገባ ደነገጡ። እንዴት አይነት ሰው መጣብን? በዘንቢል ተይዞ መሄድ የማይችል እግር የሌለው እጅ የሌለው ይህ ሁሉ ቁስል ምንድን ነው አሉ። የአባት ብሎ መለሰ፣ የኔ ቁስል የቤተ ክርስቲያን ቁስል ነው አሉ። ስለ ሃይማኖት የቆሰልኩት የኔ ቁስል አይደለም። የማን ቁስል ነው? የቤተ ክርስቲያን ቁስል ነው። በእውነት በረከቱ ይደረግልን። አባቶቻችን እንዲህ ያለ ስቃይ ሲቀበሉ ኖረው ነው ይችን ሃይማኖት እኛ ጋር ያመጡ። አሁን ይገርማችኋል፣ ሁሉን ነገር ነገ ላለሙን ትተነው ክርስትናውን ትተነው ስለኖረ ትንሽ ነገር ሲፈጠር ስናይ እንደነግጣለን። ትናንት ለነበሩት ክርስቲያኖች ግን መሞት ዜና አይደለም። እንኳን ለትናንትናዎቹ ከጎናችን ላሉት ለግብጽ ክርስቲያኖች፣ ለአርመን ክርስቲያኖች በየትም ሀገር ሄዶ ኦርቶዶክሳውያን ናቸው እየተገደሉ ያሉት አሁንም ድረስ። ለእነሱ አዲስ ዜና አይደለም። እኛ ግን በኃጢአት በጣም ተዳክመን ስለነበር ሰማዕትነት ከሰማን ቆየን። ገድል ብቻ ነው የሚመስለን። ቂርቆስ እንዲሆነ ኢየሉጣ እንዲሆነች አርሴማ እንዲደረሰባት ነበር የምናውቀው። ይህንን ሰማዕትነት በዘመናችን አሳየን። ስሙ የተመሰገነ። ሰማዕትነት ሶስት አይነት ነው ምዕመናን፣ እየሰማችሁ ነው? ሰማዕትነት ስንት አይነት ነው? ሶስት አይነት ነው። ሰማዕት ሆኖ የሚባሉት በቤተክርስቲያን ታሪክ አንደኛ ለሃይማኖታቸው ክርስቶስን አንክድም አምላካችንን አንክድም ብለው የተሰዉ ሰዎች ናቸው። ይህ የመጀመሪያው ነው። ሁለተኛው አስገራሚ በእውነት በዚህ ዘመን የማይታሰብ ማለት ነው የሰማዕትነት አይነት ንጽህናቸውን ቅድስናቸውን ላለማጉደፍ ብለው የተገደሉ ሰዎች ናቸው። ደናግላኑ ድንግልናዬን ከማፈርስ ግደሉኝ ብለው የሞቱ ሰማዕታት አሉ። ዝሙት ከምፈጽም ግደሉኝ ብለው የሞቱ አሉ። እንዲህ አይነት ሰማዕት አለ በዚህ ዘመን? የለም። ቅድስት አርሴማ እኮ ቁጥሯ ከደናግል ወገን ነው። እኔ ለክርስቶስ ሙሽራ ነኝ፣ ራሴን ያጨሁት ለአምላኬ ነው፣ ከአረማዊ ወታደሮች ጋር ንጽህናዬን አላጎድፍም ብላ ነው አንገቷን የሰጠችው። እነ ቅድስት ቴዎዶራ እነ ቅድስት ጁልየስ በተለይ በምዕራባውያኑ የሚታወቁ እኛ በሌላ ስም የምንጠራቸው ብዙ ቅዱሳት አንስት የሞቱት ድንግልናዬን ከማጣ ብለው ነው። በዚህ ምክንያት የተገደሉ ብዙ ቅዱሳት አንስት አሉ። በረከታቸው ይደርብን። ተመልከቱ፣ ለቀደሙት ክርስቲያኖች ኃጢአት ከመስራት ምን መሆን ይሻላል? መሞት ይሻላል። ኃጢአት ከምንሰራ ብንሞት ብለው ለምን? መቅደስ ነው ሰውነቴ፣ የክርስቶስ ማደሪያ ነው፣ ይህ ከማሳድፈው ብሞት ደሜ ሊፈስ ይሻላል ብለው የሞቱ ደናግላን አሉ። ይህ ለንጽህና የሞቱ ናቸው። የመጨረሻው የሰማዕትነት አይነት ለዶግማቸው ለትክክለኛው የሃይማኖት ትምህርት ብለው ደግሞ የሞቱ ናቸው። እነዚህ በቤተ ክርስቲያን ታሪክ በእነ አርዮስ ዘመን አርዮሳውያን እየገደሉ በጉልበት በድብደባ የአርዮስን ትምህርት እንዲቀበሉ ሲያስገድዷቸው አንቀበልም ብለው የተገደሉ ብዙ ሰማዕታት ናቸው። ቅድም ገበሬዎች ሞቱ አላልኳችሁም? ኢትዮጵያውያን እነሱ ተዋህዶ ብለው ነው የካቶሊክን እምነት አልቀበልም ብለው ነው። ያ ክርስትና ነው ምንድነው የምን መጨናነቅ ነው ማለት ይችላሉ? አይችሉም? ይችላሉ። አንድ ጌታ ስንት ሃይማኖት? አንድ ሃይማኖት ነው የሚለው ብለው ለእውነተኛይቱ ተዋህዶ ሲሉ አንገታቸውን የሰጡ እጅግ ብዙ ቅዱሳን፣ ቅዱስ ዲዮስቆሮስ ኬልቄዶን የሚባል ጉባኤ ካልሲዶን ካውንስል ኦፍ ካልሲዶን የሚባል ካቶሊክ የሚባል ነገር የተጀመረው በዛ ጊዜ ነበር። በዛ ጉባኤ ላይ ስለ ክርስቶስ ሁለት ባህሪ ትምህርት ሲያስተምሩ አምላካችን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ አንድ አምላክ ነው ብሎ ተከራከረ። ይህ ጊዜ ወታደሮች ያሏቸው ነገስታትም እዛ አካባቢ ስለነበሩ የተጣላቸው ወገኖች በረሱበት ቅዱስ ዲዮስቆሮስን ደበደቡት፣ ጥርሱን አረገፉት፣ ፂሙን ነጩት። የአባት ፂሙንና ጥርሱን የረገፈውን ለቀምና በጨርቅ አድርጎ አስሮ ይህ የሃይማኖት ፍሬ ነው ብሎ ላከላቸው ለክርስቲያኖች። ይህ ምን ፍሬ ነው?
አዎ የተነጨ ጢማቸውን የተነቀለ ጥርሳቸውን ነበረ አባቶቻችን የሃይማኖት ፍሬ ብለው ስጦታ በርቱ ይህንን እያያችሁ ብለው በእውነት የሚያዳርሱትና ቤተክርስቲያን ብዙ መከራ ስትቀበል የኖረች ናት። አሁን የመጀመሪያው አይደለም። እንደው አንድ ሌላ የምንጨምረው በእውነት ሰማዕታት ከመገደላቸው በፊት ብዙ መከራ ይገጥማቸዋል። ብዙ ስነ ልቡናዊ መከራ አለ። ስድብ አለ፣ መናቅ አለ፣ መጠላት አለ። አምላካችን ስለ ስሜ የተጠላችሁ የተናቃችሁ ትሆናላችሁ በሰው ዘንድ። በዘመነ ሰማዕታት የነበሩ ክርስቲያኖች ይሰራሉ እንጂ ደሞዝ አይከፈላቸው። ክርስቲያን ስለሆንክ አይከፈልም የሚባሉ ነበር። የሕግ ከለላ አያገኙም ነበር። ብዙ ስቃይ ስነ ልቡናዊ ብዙ ችግር ይደርስባቸው ነበር። ስለዚህ ቤተ ክርስቲያን ታሪኳ ራሱ የሰማዕትነት ታሪክ ነው። አሁን አይደለም። አሁን ትናንትና የሰማነው ዜና የቤተ ክርስቲያን ታሪክ ሌላ ገጽ ይተናል። ቤተ ክርስቲያን ሰማዕት መሆን የጀመረችው ትናንት ሳይሆን ገና ስትመሰረት ጀምሮ ነው። በእውነት ከሰማዕታቱ በረከት ይደርብን። እንግዲህ አሁን ላለው ሁኔታ ጥቂት ነገሮች ስላየነው ሰማዕትነት ጥቂት ነገሮች መናገር አለብን። ማዘን ነው ያለብን ወይስ ደግሞ መደሰት ሲባል በመጽሐፍ ቅዱስ ለሰማዕታት ብሎ ማዘን አይከለከልም። የሚገባ ሐዘንና የማይገባ ሐዘን አለ። የሚገባ ሐዘን የሚባለው ሞተ ወልደ እግዚአብሔርን ወይም የክርስቶስን ሞቱን ስቃዩን አስቦ ማዘን እና ግፍአ ሰማዕታትን ሰማዕታት ላይ የደረሰውን ግፍ መከራ አስቦ ማልቀስ ማዘን ይገባል። የሐዋርያት ሥራ ምዕራፍ 8 ከቁጥር 2 ላይ በጸሎት የተጉ ሰዎች ይላል እስጢፋኖስን ቀበሩት፣ ታላቅ ለቅሶም አለቀሱለት ይላል። ለምን? አዎ የመጀመሪያው ሰማዕት ቅዱስ እስጢፋኖስ በድንጋይ ተወግሮ በአሰቃቂ ሁኔታ ሲገደል ቤተ ክርስቲያን ታላቅ ለቅሶ አልቅሳለች። ስለዚህ ማዘን አይገባም ማልቀስ አይገባም ብለን አንደመድምም። እናዝናለን፣ እናለቅሳለን። ቤተ ክርስቲያን አጽናኝ ላክላቸው ለቤተሰቦቻቸው እያለች እነዚህ ወንድሞቻችን የሞቱት ከሀገራቸው ወጥተው የተሻለ ሕይወት ኖራለሁ ብለው መንገድ ጀምረው ነው አይደል? አዎ ከነሱ ውስጥ የቤተሰብ ኃላፊ ሆነ አለ። ከነሱ ውስጥ ነገ አግብቶ ወልዶ ትዳር መስርቶ የመኖር ሐሳብ ያለው አለ። የለም አለ። በእውነት ከመንገድ መቅረታቸው በስጋ እየተንከራተቱ ባለበት ሁኔታ ይህ ጭካኔ የተሞላበት ነገር እንደደረሰባቸው ስናስብ ማዘን ይገባል አይገባም? እናዝናለን ለወንድሞቻችን። ግን ደግሞ መጠየቅ አለብን ክርስቲያኖች፣ እንደው ምን ተሰምቷቸው ይሆን? በዛች ቀን የማያውቋቸው ሰዎች የማያውቁትን ቋንቋ እየተናገሩ አንድ አይነት ልብስ አለብሰው ሲያንበረክኳቸው ምን ያስቡ ይሆን? እስኪ እንደው በእነሱ ቦታ ሆነ እናስበው። ከበስተጀርባቸው መሳሪያ አለ። የሚያስጨንቅ ነው በእውነት። ከሁሉ የሚገርመው እነዚህ ወጣቶች እንደ ሁላችን ወጣት ናቸው አይደል? የነገ ሕይወት ያምራቸዋል አላቸው። አዎ እንዴ ከመሞት መሰንበት ብለው መካዳቸው ይችላል። ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ከቁጥር 35 ላይ እንዲህ አለ፣ መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ ይላል። መዳንን ሳይቀበሉ መትረፍ ይችላሉ። ሌላው ቀርቶ አይ ሙያ በልብ ነው ለጊዜው ልካድና በኋላ ንስሐ ገባለሁ ብለውም ብልጥ መሆን ይችሉ ነበር። አላደረጉትም። ከመሞት መሰንበት አላሉ። ከበስተጀርባቸው ሆነው ያን ሁሉ መከራ ሲያደርሱባቸው በእውነት በእነሱ ቦታ ሆነን ስናስበው ከባድ ነው። የተቃወመ የታገለ የለም። ያላንዳች ተቃውሞ ጸጥ ብለው ተረጋግተው ሲንበረከኩ አየናቸው። እንደ እንስሳ ሲታረዱ አየናቸው። በረከታቸው ይደረብን። አምላካቸውን መሰሉ። በዚህ ምንድነው የሚለው? በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን ምን አላለም? አልከፈተም። እንደ በግ ለመታረድ ተነዳ፣ ዝም ብሎ ሳይቃወም ማለት። ክርስቶስን መምሰል ይሄ ነው በእውነት የመስቀል ተከታይ ማለት። ከዚህ የተለየ ምን አለ? እኛ በዛ ቦታ አድርገን ራሳችንን ስናስበው በእውነት ለዚህ ብቁ ነን ማለት ይከብዳል። እግዚአብሔር ያሳያቸው ግን አንድ ነገር አለ። ለእኔና ለእናንተ ያልታየን ለእነሱ ያሳያቸው ነገር አለ። ሌላ የሚበልጥ ዓለም ታይቷቸዋል። ከዚህኛው ዓለም የዓለም እንደሚሻል ስለ ክርስቶስ መሞት እንደሚሻል አሳይቷቸዋል። እኛም ማናደርገውን ሲያደርጉ አይተናቸዋል። አሁን ይገርማቸዋል። ስለ ሰማዕታት ጥቅስ ጠቀስኩላችሁ፣ ታሪክ ጠቀስን። ይህን ያህል ቤተክርስቲያን ሰማዕትነት ተቀብላለች አለ። እርግጠኛውን የመናገር የምችለው ከታረዱት ክርስቲያኖች ውስጥ አንዳቸውም ይህንን ጥቅስ አያውቁት። ክርስትና መናገር ሳይሆን መኖር ነው። በእውነት በተግባር ይህንን ሰማዕትነት ለሁላችን አሳይተውናል። በእውነት በረከታችን ይደርብን። በቤተ ክርስቲያናችን ቅዱስ አፍኒን የሚባል መልአክ አለ። ከመላእክት ወገን ነው። ይህ መልአክ ለሰማዕትነት ለእርድ የሚሄዱ ሰዎችን ያበረታቸዋል ይባላል።
ያጸናቸዋል፣ አይዟችሁ ይላቸዋል። ተጽናንተው ጠንክረው ሰማዕትነት መቀበላቸውን ስናስብ ደግሞ በእውነት ከሐዘን ጋር ደግሞ ትልቅ አድናቆት ያድርብናል። ቅዱስ ጎርዲዮስ የተባለ ሰማዕት ምን አለ መሰላችሁ? ላንብብላችሁ። ባጠገቡ ሆነው ጓደኞቹ ግዴለህም ብትኖር ይሻልሃል፣ ወጣት አይደለ ወይ? ስንት ነገር ይጠብቅሃል፣ ብታመልጥ ይሻልሃል እያሉ ወተወቱት። እሱ ግን ምን አለ? ከልጅነቴ ጀምሮ ያመለኩትን ጌታዬን እንዴት ክደዋለሁ አለ። ሰማይ ምን ይለኛል አለ። ከዋክብትስ ምን ይሉኛል? አይረግፉም አያለቅሱም ወይ? ሰው በአንድም በሌላ ምክንያት መሞት ይቀራል አይቀርም? ሰው ይሞታል አለ። እኔ ስለ ጌታዬ ብሞት ምን አለ? ብቆይ እኮ መሞት አይቀርም። ይልቁንስ እናንተም በርቱ አላቸው ጓደኞቹ። ለመሞት ከምትኖሩ ለመኖር ብትሞቱ ይሻላችኋል አለ። ለመሞት ምን ከምትሉ ቢኖሩ ሰዎች ቆይተው ምን ይላሉ? ይሞታሉ። በተራ ነገር ይሞታል። ሰው እኮ ወንጀል ሲሰራ ይሞታል፣ በብዙ አደጋ ይሞታል። ለመሞት ከመኖር ለመኖር መሞት ይሻላል። እነዚህ ወንድሞቻችን ስለ ክርስቶስ ብሎ መሞትን ነው ያሳዩን። ከህይወት ወደ ህይወት የተሸጋገሩ። አሁን እኛ ለነሱ ከንፈር እንመጣለን፣ እናዝናለን። የሚታዘንልን ግን በእውነተኛ ነን። በወጣትነታቸው በደማቸው ታጥበው ስለ ክርስቶስ መሰከሩ። ዛሬ ወጣቶች ምን እያደረግን ያለ ነው? እንዴት ነው የምንውለው? ስለ ሃይማኖታችን፣ ስለ ነፍሳችን፣ ስለ አምላካችን ምን ገደናል? እንኳን አንገታችንን ጊዜያችንን ለመስጠት ፈቃደኛ ነው? ለሃይማኖታችን የለም እኮ። የእግዚአብሔርን ስም ለመጥራት ጊዜ የለንም እኮ። ወጣቱ በስካር በዝሙት በሚቃጠልበት ሰዓት በደማቸው ታጥበው ክርስትና ምን እንደሆነ አሳዩን። በረከታቸው ይደረግ። ስለዚህ ለነዚህ ይታዘናል። ለማን ነው ማዘን ያለብን? አው ጌታ ብሏል፣ እናንተ የኢየሩሳሌም ቆነጃጅት ለእኔ ሳይሆን ለራሳችሁና ለልጅ ልጆቻችሁ ምን በሉ አልቅሱ። ለኔ አታልቅሷል። አሁን እነሱ አይለቀስላቸውም። ከማልቀስ ይልቅ እንደውም ቤተ ክርስቲያን ደስ ይላታል እነሱን ስታስብ። ለምን ይመስላችኋል? አሁን የት ነው ያሉት እነዚህ ሰማዕታት? የት ነው ያሉት ስንል እኔ ልነግራችሁ አልችልም። እኔ አላየኋቸው። የዮሐንስን ራእይ የጻፈው ሐዋርያው ቅዱስ ዮሐንስ ግን አይቷቸዋል። ዮሐንስ ራእይ ምዕራፍ 6 ላይ እንዲህ ይላል፣ ስለ ክርስቶስ ምስክርና ስለ እግዚአብሔር ቃል የታረዱትን ሰዎች ነፍሳት በእግዚአብሔር መሠዊያ ፊት ቆሞ አየኋቸው ይላል። በማን መሠዊያ ፊት? በእግዚአብሔር መሠዊያ ፊት ቆሞ አየኋቸው። አቤቱ የሠራዊት ጌታ እግዚአብሔር ሆይ በምድር ላይ እስከ መቼ ድረስ ደማችን ይፈሳል? ለምንድን ነው የማትበቀለው የክርስቲያኖችን ደም ሲሉ አየኋቸው። እግዚአብሔር መለሰላቸው፣ አይዟችሁ ከዚህ በኋላ የሚገደሉ የሌሎች ወንድሞቻችሁ ነፍሳት ቁጥር እስኪደርስ ድረስ ለጥቂት ጊዜ እረፉ አላቸው። ነጭ ልብስም ተሰጣቸው፣ አረፉ ይላል። እግዚአብሔር የተመሰገነ ይሁን። እስቲ በእውነት እልል በሉ። ሰይጣን ቅር ይበለው። ቤተ ክርስቲያን የሰማዕታትን በዓል በለቅሶ ሳይሆን የምታከብረው በድል ነው። አሁን ያሉት በማን ፊት ነው? ምን አይነት ልብስ ለብሰዋል? ቱታ የለበሱ እንዳይመስላችኋል። እኛ ቱታውን አይምሯችን ያለ አይደለ? ቱታው እዛው ባህር ላይ ቀርቷል። እንኳን ቱታውን ስጋቸውንም አውልቀው ይሄዱት። በሰማይ ነጭ ልብስ ለብሰዋል። አሁን መላእክት ናቸው። በእውነት ለሁላችን ይጸልዩልን፣ በረከታቸው ይደርብን። ቤተ ክርስቲያን የሰማዕታት ቤተ ክርስቲያን ናት። በሰማይ ያሉት ሰማዕታት በምድር ስላሉት ይጸልያሉ። እስከ መቼ አትፈርድም? ደማችን በክርስቲያኖች በምድር ላይ እስከ መቼ ይፈሳል? አሕዛብ አምላካቸው ወዴት ነው አይበሉን እስከ መቼ እያሉ በእግዚአብሔር ፊት ቆመው ያማልዳሉ። በእነሱ እንቀናለን እንጂ በእውነት አናዝንም፣ አንከፋም። እነዚህ ሰማዕታት በሰማያት ክብር ብቻ ያላቸው እንዳይመስላቸው። ስንት ክፉ ስራ የሰሩ ሰዎች ቢሆኑስ ምን ይሆናሉ? አሁን ስለታረሙ ብቻ ይጸድቃሉ የሚል ሰው አለ። አዎ ይጸድቃሉ። አዎ ይጸድቃሉ። እንዴት? በኦሪት ለእግዚአብሔር መስዋዕት የኃጢአት ይቅርታ ማስተስሪያ ሆኖ የሚቀርበው በግ ነበር። በጉ ወደ ቤተ መቅደስ ሲመጣ መጀመሪያ ይታጠባል። ምን ሊሆን? ንጹህ ሊሆን ላዩ ይታጠባል። ከዛ ሊቃጠል ነው። ተመልከቱ። ግን በግ ላዩ ይታጠብ ውስጡ ንጹህ ነው እንዴ? ጨጓራው ስንት ቆሻሻ ነገር አለ አይደለ? እሱን ደግሞ እግዚአብሔር በእሳት ያጠፋዋል፣ ያቃጥለዋል። እነዚህ ወንድሞቻችን ለመታረድ ለክርስቶስ የቀረቡ በጎች ናቸው። የታችኛውን መታጠብ ተውት። በእሳት ክርስቶስ በእሳት በእግዚአብሔር በደሙ ማንጻት የዓለምን ኃጢአት በሚያስተሰርየው በክርስቶስ ደም የምድር ኃጢአታቸው ሁሉ ምን ብሏል? ተሰርየዋል፣ ቅዱሳን ሆነዋል። በእውነት በረከታቸው ይደረግልን። ስለዚህ ምድር ላይ ምንም ስም ቢኖራቸው ችግር የለውም።
ሰማዕትነት የማያስተሰርየው ኃጢአት የለም። እየተናገርን ያለ ነው በእውነት ወደ ሰማይ። አንዳንድ ሰው ምን ይላል? እግዚአብሔር ደማቸው እንዲጮህ ያደርጋል። እሱማ ውሻም እኮ በግፍ ከተገደለ የውሻ ደም እግዚአብሔር ዝም ይላል አይልም እኮ ይቆጨው። አንድ ሰው ታማኝ ውሻውን በግፍ ገደለ ይባላል። በግፍ ገደለና ምንም እንኳን አላደረገውም፣ ጠግቦ ነው። እስቲ ይሄ ሰይፍ ስለታለ የለውም ብሎ ልሞክር ብሎ ገደለ። ይህ ባደረገ ሰዓት የሀገሪቱ ንጉሥ ልዑል ተገድሎ ወታደሮች እየሮጡ ገደል ካለው ሲፈልጉ ደም የነካው ሰይፍ ይዞ አገኙት። ይሄው ገደል ብለው ገደሉት። የውሻውን ደም ተበቀለ አይተበቀለም? ተበቀለ። እነዚህ ወንድሞቻችን ግን ደማቸውን ይበቀላል ብቻ አይደለም፣ ሰማዕታት ናቸው ቅዱሳን ብላ ቤተክርስቲያን ታስባቸዋለች። ቅዱስ ሲኖዶስ ስማቸውን እያጠና ክርስትና ስማቸውን እየፈለገ ያለው ለሌላ ለምንም አይደለም፣ ከሰማዕታት ወገን ናቸው። በዘመናችን ጊዮርጊስን በዘመናችን መርቆሪዎስን የመሳሰሉ ሰማዕታት ስላሳየን ስሙ የተመሰገነ ነው። የሰማዕታትን ቁጥር እግዚአብሔር ጨምሮታል። በእውነት እንደ የመጨረሻ ሁለት ነገር ልንገራችሁና ይበቃኛል። ምንም እምነት የሌለው የነበረ ቢሆንም በሰማዕትነቱ ደም ተጠምቆ ክርስቲያን ሆኖ ክብርን ያገኛል። ይህ ነው ሃይማኖታችን ነው። ይህ ነው ማመን ያለብን። ለዚህ ብዙ ምሳሌዎች መጥቀስ ይችላሉ። ቤተክርስቲያን 40 ሐራም የሚባሉ 40 ወታደሮች የሚባሉ በሮም በቄሳር የተሰዉ ሰማዕታት አሉ። የሰማችሁ ወታደሮቹ ክርስትናን አንከድም ብለው ሲያስቸግሩ 40 ወታደሮች ንጉሱ ብዙ አስፈራራቸው፣ አስገረፋቸው። ይህን ያህል ገንዘብ እሰጣቸዋለሁ፣ ደሞዝ ጨምራለሁ፣ ሾማቸዋለሁ አለ። 40ውን ድርቅ ብለው እኛ ክርስቲያኖች ነን የመጠንታሉ። ቄሳሩ በጣም ተናደደ። በኋላ እጅግ በጣም አሰቃቂ በረዶ የነበረበት አንድ ቦታ አለ። እዛ በረዶ ላይ አንድ ሰው ለ2 ደቂቃ እንኳን ታግሶ መቆም አይችልም። እዛ በረዶ ላይ ራቁታችሁን ነው ማውላችሁ አላቸው። እንሄዳለን፣ ተዘጋጁ። እንደውም ራሳቸው ልብሳቸውን አወለቁ። ምን ሲገቡ የሚያሰቃይ በረዶ ነው ልባ አጥንት የሚሰብር ብርድ ወዳለበት እንገባለን ብለው ልብሳቸውን አወለቁ። ጸሎት ግን አደረጉ። ጌታ ሆይ ለአርባዎቻችን 40 አክሊል አዘጋጅልናል፣ 40 አክሊል አዘጋጅልን አደራህን፣ ያንተ አክሊል ይሻለናል ከዚህኛው አክሊል ብለው 40ውን መሄድ ሲጀምሩ ጥቂት ሲቀራቸው ወደ በረዶ ሊገቡ ሲሉ ከ40 አንደኛ አይኔ ያየታ እዚህ በረዶ ሳገባ ብሎ ተመለሰ። ስንቱ ማለት 30 ልክ በረዶ ውስጥ ገብተው መንዘብዘብ ሲጀምሩ ከሰማይ አክሊል ሲወርድ አንድ ወታደር አየ። ሲያይ 40 አክሊል ነው እየወረደ ያሉት ሰዎች ስንት ናቸው? አይ ነገር ሳያጠቅ አይቀርም እኔ በጌታ አምናለሁ ብሎ ዘሎ ገባ። ሰማዕት ሆነ። በረከቱ ይደረግበት። ባለቀ ሰዓት ገብቶ ሰማይ 40 ሐራ ይባላል። በሌሎቹም 40ዎቹ ሰማዕታት ብለው በሮም ይከበራሉ እስካሁን ድረስ። በረከታቸው ይደረግበት። ስለዚህ ባለቀ ሰዓት እንኳን አምኖ የገባ ሰው ዋጋ ያገኛል አያገኝም? ያገኛል። እግዚአብሔር ደግሞ በእውነት እኛም ያየነው የመስቀሉ ተከታዮች ተብለው መሞታቸው ነው። የመስቀል በሀገራችን በኢትዮጵያ ሙስሊሞችና ክርስቲያኖች በፍቅር የኖሩ ናቸው። ይህንን እናውቃለን፣ እናምናለን። ይህንንም ያጽናልን በሀገራችን። አቡነ ቀውስጦስ የተባሉ አባት ሲናገሩ የሰማሁት በአንድ ሀገር ቤተክርስቲያን ለመስራት ቀብር ቦታ ሩቅ ስለሆነ እዛ ያሉ ሙስሊሞች አንድ ክርስቲያን ዘመድ ሲሞትበት ቀብር ረጅም ቦታ ሬሳ ይዘው ይሄዳሉ። በኋላ ለምን ልጁ ቤተክርስቲያን አንሰራም ሲሉ እኛ ትንሽ ነን ገንዘብ የለንም ሲባሉ ሰበካ ጉባኤ ተቋቋመ። ከሰበካ ጉባኤ ከግማሽ በላይ ሙስሊሞች ናቸው። አቋቁመው ገንዘብ አዋጥተው ሰርተው ቤተክርስቲያን እኚህን ጳጳስ መርቁልን ብለው ጠሯቸው። ሲያዩ ሙስሊሞች ናቸው። የሰሩት ግን ምንድነው? ቤተክርስቲያን። ይህንን ቆሞ አስተምረዋል እያለቀሱ። ኢትዮጵያ እንዲህ ያለች ሀገር ናት። በእውነት አይለውጥብን። በሰላም የኖር ነው። ነገር ግን ደግሞ የሰማዕታቱን ዋጋ ማጣት የለብንም። የመጨረሻ ነው ማስተላለፈው መልእክት። ይህ ሰማዕትነት ትልቁ ጥቅሙ ምንድነው? ካልተመታን እኛ እንነቅ። አሁን እውነት እንነጋገር። እኔ እዚህ ከመጣው እንኳን ዓርብ እንደዚህ ሞልቶ ያውቃል? አያውቅም። በሰማዕታቱ ደም የጠራን ማን ነው? እግዚአብሔር ነው። አያችሁ፣ ቤተክርስቲያን ስትመታ ሁሉም ተሰማው፣ ሰበሰበን። አሁንም በእውነት ከቤቱ ይሰብስበን። እነዚህ ወንድሞቻችን የደረሰባቸው መከራ ቢደርስ ምን እንደምንሆን አናውቅም እኮ። ግን እግዚአብሔር በአንድም በሌላም ይጠራል። እነሱ ክብርን ያገኙት ለቤተሰቦቹ እንጂ ለነሱ አልነዝም። እነሱ ክብር ላይ ነው ያሉት። ግን እግዚአብሔር በዚህ ምክንያት በእውነት ብዙ ልባችን ከእግዚአብሔር የራቀውን በቸርነቱ ይመልሳል። የንስሐ ምክንያት ያደርጋቸው እነዚህ በእውነት ይህ ትልቅ ምኞታችን ነው። የመጨረሻው ወንድሞቻችንን በግፍ ስለገደሉት ሰዎች ምን ታስባላችሁ? ሰው ምን ይላል? ያ ሁሉ መሳሪያ ለመቼ ነው ይላል አይደል?
መንግስት ለምን አትሉ? አው ይላል ሰው እያየን ነው። እንደው ያደራጁ ይላል ወጣቱ ነው እና ጠፋቸው ነበር ይላል መጽሐፍ ቅዱስ። ምን በሉ ነው የሚለን? ለሚያሳድዷችሁ ጸልዩ። ለሚያሳድዷችሁ ምን በሉ? ጸልዩ። የሚጠሏችሁን ውደዱ፣ የሚረግሟችሁን መርቁ። ከመትኩኑ ውሉደ ለአቡክሙ ዘበሰማያት፣ በሰማይ ላለ አባታችሁ ምን ትሆኑለት ዘንድ ልጅ እንድትሆኑ። እሱ በክፎችም በበጎችም ላይ ፀሐይ ያወጣል፣ በኃጢአተኛም ላይ በጻድቅም ላይ ዝናብ ያዘንባል። እግዚአብሔር ፀሐይ የሚያወጣው እግዚአብሔርን የሚያምኑ ጋር ብቻ ነው እንዴ? ዝናብ የሚያዘንበው እሱ የሚፈልገውን የሚያደርጉት ጋር ነው? ሰው ቢሆን ኖሮ እግዚአብሔር የለም እያለ በእውነት ሰው እንደኛ ቢሆን እግዚአብሔር ያዘንባል ዝናብ? እኔ የለሁም እንግዲያውስ ውሃም የለም ይል ነበር እግዚአብሔር ሰው ቢሆን ኖሮ። እግዚአብሔር ግን ክፉንም ደጉንም እኩል ያስተናግዳል። ለክፉም ለደጉም መልካም ይሰራል። ስለሚያሳድዷችሁ ጸልዩላቸው ነው። እነዚህን ወንድሞቻችንን ካረዱት ውስጥ እግዚአብሔር ቅዱሳን ይኖሩት ይሆናል እኮ ይኖሩታል። በቤተ ክርስቲያን ታሪክ ትልቅ ሰባኪ፣ ብዙ ሀገር ዞሮ ያስተማረ፣ ብዙ መልእክት የጻፈ ሐዋርያ ማን ነው? ቅዱስ ጳውሎስ ነው። ቅዱስ እስጢፋኖስ በድንጋይ ሲወገር ልብስ ጠባቂ ሆኖ ቁጭ ብሎ ነበር። በሩት እያለ ማለት ነው። እስጢፋኖስ ታዲያ ተንበርክኮ ምን አለ? ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸዋል። እነዚህ ወንድሞቻችን ተንበርክከው የትኛው ሰማይ ተከፍቶ የትኛው ራእይ እንዳሉ አናውቅም። በእውነት ግን የእስጢፋኖስን ክብር ሲያገኙ የታምራይናሽ እና ቅዱስ እስጢፋኖስ የሚያደርጉትን አያውቁምና ይቅር በላቸው አለ። በእስጢፋኖስ ጸሎት ቤተክርስቲያን ቅዱስ ጳውሎስን አገኘች። ይቅር በላቸው ባለው መሰረት አሳዳጅ የነበረው ቅዱስ ጳውሎስ ራሱ ተሳዳጅ ሆኖ የቤተክርስቲያን ምርጥ ዕቃ ሆኖ ሰማዕት ሆኖ መጨረሻ ላይ ሞቷል በእውነት። እና ለነዚህ ወንድሞቻችንም የምንጸልይበትን ፍቅር ያድለን። አንድ ግብፃዊ አባት ምን ሲሉ ሰማቸው። አሁን እዚሁ አካባቢ ሆነን የሰማነው ቪዲዮ እና እነዚህን ገዳዮች ፊታችሁን ስለሸፈናችሁ እናመሰግናችኋለን። እየሰማችሁ ነው? ፊታችሁን በመሸፈናችሁ እናመሰግናችኋለን። ፊታችሁን ብናየው ኖሮ እያየናችሁ እናስታውስና እንጠላችሁ ነበረ። እንዳንጠላችሁ ስላደረጋችሁ እናመሰግናችኋለን ብለዋል። ክርስቲያን አንድ ጨካኝ ሰው እሱ ላይ ሊያደርግ የሚችለው ትልቅ በደል ቢኖር ጥላቻን በውስጡ ቂምን በውስጡ እንዲህ ማድረግ ከቻለ አሸነፈን ማለት ነው ሰይጣን። ስለዚህ ሰይጣን ዛሬ እኛ እናብዳለን፣ እናለቅሳለን፣ እናዝናለን። በእርግጥ የወገን ነገር ነው ይሰማል። በመንፈሳዊ መነጽር ስናየው ግን የእነዚህ ሰማዕታት ነገር ሰይጣን የሚቃጠልበት እነሱ ደግሞ የተሞሸሩበት የሰርጋቸው ቀን፣ ነጭ ልብስ የለበሱበት ቀን። ቅዱስ ዮሐንስ አፈወርቅ ሰይጣን እንኳን ሰማዕታትን አለ መቃብራቸውን እንኳን ይፈራል። ምናቸውን ይፈራል? እኛ መቃብር ስንዴት ሰይጣን እንዳይነክፈን ነው የምንለው አይደል? ሰይጣን ግን የሰማዕታትን መቃብር መጠጋት እንኳን ይፈራል። እሳት ይተፋበታል እዛ አካባቢ። የታረዱት ስለማን ስም ስለሆነ? ስለ ክርስቶስ ስለሆነ። ስለዚህ በእውነት የመስቀሉ ተከታዮች ሆነው ከተሰዉት ከሰማዕታቱ በረከት ያሳድሩብን። ለኛም ትንሽ እንደው ያድለን፣ በሃይማኖታችን ያጽናን። በእውነት ለተቸገሩ ለተጨነቁ ሁሉ መጽናናትን አምላካችን ያድልልን። እንግዶች ነን እዚች ዓለም ላይ። በእንግድነታችሁ ዘመን በፍርሃት ኑሩ ይላል ቅዱስ ጴጥሮስ። እንግዳ ደግሞ ሁሌ ሰው ቤት ሄዶ ቁጭ ካለ፣ አሁን እንግዳ መጥቶ ቤታችን ወር 2 ወር ቁጭ ካለ ውጣ አንለው አትሉ አንልም። ለነገሩ የኛ ባህል በጣም ጥሩ ነው፣ ግን ያው ውጣ ከማለት የማይሻል ፊት እናሳየዋለን አይደል? ዕቃ እየወረወርን እንደው ሰው እያለን በሌላ አነጋገር ለምንድን ነው የምናሰቃየው? እንግዳ መሆኑን ምን እንዲል ነው? አስታውስ፣ አንተ ቤት አይደለም ይሄ ምን ነው? እኛም ካልተቀጠቀጥን ይህች ዓለም የዘላለም ቤት መስላን ነው የምንኖረው። አሁን ስንመታ ግን ሀገራችን ቤት እንደሆነ እናስታውሳለን። ይህን ለማስታወስ ያብቃል። የሰማነውን በልቡናችን ያሳድርብን። በቃ